ስሜ ኤፍሬም ገብረብርሃን ይባላል። በጣም ደስ የሚል ጊዜ ላይ ይደርሰናል ማለት መጀመር ሳይሆን ዋናው ትልቁ ነገር መጨረስ ነውና የኢትዮጵያ ሁሉም ችግሮች ማብቂያ ይመስለኛል። ይህ ግድብ ከተጠናቀቀ በኋላ ብዙ ለውጦች ይመጣሉ ብዬ አስባለሁ። ሁላችንም እንደሚታወቀው በቦንድ ግዢ በምናምን በተለያየ መልኩ ያው ለግድቡ መክፈል ያለበትን ህዝባዊ ፕሮጀክት ስለሆነ ከጀመሩት አካላት ጀምሮ እስካሁን ድረስ ብዙ መስዋዕትነት ሲከፈል ቆይቷል። በዛ ባልተመቻቸ ሁኔታና ከፍተኛ አሻጥር ባለበት ስርዓት ውስጥ አልፎ ለዚህ መብቃቱ በጣም በግሌ ደስ ብሎኛል። በተለይ ኮንስትራክሽን ላይ ግንባር ቀደም ሆነው የተሳተፉት የተመሳሰሉ የተከፈሉት ትልልቅ ሰዎች አሉ። ያው ማብቂያው አሁን ስለደረሰ እነሱን ሊዘክር የሚችል ማሳያ ነገር ቢኖርበትና መጨረሻው ደግሞ ያው ዋና አውትፑት ለህዝቡ ተጠቃሚ የሚሆንበት ቢል በየጊዜው እየጨመረ ያለበት ሁኔታ ስላለ ያንን ነገር ማኔጅ ማድረግ የሚቻልበት እድል ካለ የበለጠ ተጠቃሚ ያደርገናል ብዬ አስባለሁ። ስለሆነም እንግዲህ አሁን ትልቅ እድል አለ ብዬ አስባለሁ። ወይዘሮ ገነት አበራ እባላለሁ። የኮምቦልቻ ከተማ ነዋሪ የቡርችሌ ቀበሌ አፈ ጉባኤ ነኝ። ህዳሴ ግድብ የኢትዮጵያን የማንነት ጥያቄ የብዙ ዓመት የጥቁር አሻራችን የጣልንበት ኢትዮጵያ ሆና እንድትቀጥል የሚያስችል እሳቤዎችን የሚያሰፋበት የመደመር እሳቤያችን ነው። የህዳሴ ግድብ መላ ኢትዮጵያን አንድ አድርጎ በባህል በማንነታችን በፖለቲካችን በሃይማኖታችን ሳንለያይ አንድ ሆነን ኢትዮጵያ እንደ ኢትዮጵያ የምናቆምበት አንዱ የኢትዮጵያ መሰረት የጽኑ እምነታችን ጉዳይ ነው ማለት ነው። የኢትዮጵያ ህዳሴ ግድብ መላው ኢትዮጵያውያን በኩራት የሚናገሩበት፣ በኩራት የሚተነፍሱበት፣ ጨለማን ወደ ንጋት የሚያዩበት፣ ብርሃንን ወደ ተስፋ የለመለመች ኢትዮጵያን የነገ ተስፋችን የምናድስበት ህልውናችን ነው ማለት ነው። ታደሰ አልጋዝ ይባላል። ስሜቱ ጉዳይ ደስታው ወሰን የለውም። በአንድ ሰው በእኛ ተናግሮ የሚያልቅና የሚገደብ አይደለም። ሲጀመር ጀምሮ አለን እጃችንን ጉልበታችንን መዋጮም ቢሆን በተደጋጋሚ ተከታታይ ተጀመረ ጀምሮ መቼ አልቆና ያለን የሚል ነው ስንጠብቅ የነበረው። በኢትዮጵያ ትልቅ ሀብት ንብረት ህልውና ነው። ላለፉት ይሄንን ሳይደርሱበት ያለፉ እንጂ እኛ ደግሞ እዚህ አበቃን ተመርቆ አብቅቶ ብናየው ደስ ነው የሚለን። ዛሬው ዕለት በጣም ድርብ ደስታ ኢትዮጵያውያን የተሰማባቸው ዕለት ነው። ለዘመናት ሲፈስ የነበረው አባይ ለአገሩ ልማት ለማዋል ዛሬ አባይ ጆሮ ላይ ያለበት ቀን ነው። በጣም በርካታ ኢትዮጵያውያን ደስታቸውን በተለያየ መንገድ እየገለጹ ነው። ጠቅላይ ሚኒስትራችንን ጨምሮ የደስታ ስሜት በጣም በሁሉም ኢትዮጵያዊ ፊት ላይ በስሜት ደረጃም በተለያየ መንገድ እየተገለጸ አይተናል። የማንሰራራት ቀን አንዱ ኢትዮጵያ ከድህነት ለመውጣት የምታንሰራራበት ዕለት እሱ ለማስታወስ ፓርቲውና መንግስት እንዲዘከር የወሰነው ቀን ነው። ኢትዮጵያ በጣም በርካታ ሪሶርሶች አሏት፣ በርካታ ሀብቶች አሏት። እነዛን ሀብቶች ተግባብተን ተነጋግረን ማልማት ባለመቻላችን የከፋ ድህነት ውስጥ ቆይተናል። ከዛ ድህነትና የግጭት አዙሪት ወጥተን የለማች ሀገር ለመፍጠር የምናደርገው አንዱ የትጋት መነሻ ነውና ዛሬ የማንሰራራት ቀን ነው። የምናንሰራራባቸው በርካታ ሀብቶች አሉ። አባይ በጣም ከፍተኛ የደስታ ስሜት የተሰማብን ቀን ነው ማለት ነው፣ እንደ ሀገር ማለት ነው።